በቃሌ መሰረት ዛሬ መጥቻለሁ። ሶ ምንድነው ያደረኩት? ጧት ተነስቼ መጀመሪያ ያው ስልክ መደወል ነው የጀመርኩት። ስልክ ደወልኩኝ። የተለያየ ስልክ ነበራቸው፣ ሞከርኩኝ። 2 ነበራቸው። በጣም ቢዚ ነው ስልካቸው። ኢሜል ለማድረግ ሞከርኩኝ። የተወሰነ ሪስፖንድ አድርገው ነበር፣ ግን ጥያቄ የጠየኳቸውን አልመለሱልኝም ነበረ። ቢዚ ነበሩ። በኋላ ሲነግሩኝ ግን ያደረኩት ምንድነው ቦታው ላይ ሄድኩኝ ማለት ነው። ቦታው ላይ ሄድኩኝ። ትንሽ ራቅ ይላል፣ ግን እዛ ሄጄ በአካል የጠየኳቸው ጥያቄዎች አሉ። ምንድነው የጠየኳቸው፣ መልሶቹ ምንድናቸው የሚለውን ደግሞ አሁን እናያለን ማለት ነው። በዋነኝነት የጠየኳቸው በጣም ብዙ ኢትዮጵያኖች እንደሚታወቀው የተለያየ ሀገር ላይ ይኖራሉ። አረብ ሀገራትም፣ ኢሮፕም፣ አሜሪካንም፣ ካናዳም ብቻ በተለያዩ ዓለም ላይ ይኖራሉ። ሰው እነሱ ባንክ አካውንት ይጠቀማሉ። አሁን የወጣው ህግ ደግሞ ፋይዳን ከባንክ ጋር ሊንክ ካላደረግን መጠቀም እንደማይቻል ተነግሯል። ስለዚህ እነሱን ኮንሲደር ያደረገ ነው ወይ አንድ እና ደግሞ እዛ ሀገር ላይ በየሀገሩ ፋይዳ ለማስጀመር ያሰባችሁት ነገር አለ ወይ? ወይስ ዝም ብሎ ነው የሚዘጋባቸው? ወይስ እንዴት ነው ይሄን ነገር የምታስቡት? ማለት በምን አይነት ሁኔታ ነው ያያችሁት? አንድ ሀገር ህግ ሲወጣ መቼም ህዝቡን የትም ሀገር ቢኖርም ኮንሲደር ያደረገ ነው መሆን ያለበት፣ እየጠቀሙ እስከሆነ ድረስ ባንክ የሚል አንድ ጥያቄ ነበር። በነገራችን ላይ ለሁሉም የጠየኳቸው ጥያቄ መልስ መልሰውልኛል። ሁለተኛው ጥያቄ ደግሞ የነበረው ፋይዳ ኖሯቸው ለምሳሌ ፋይዳ የሌላቸው ሰዎች ኦፍኮርስ ፋይዳ የሚባል ማያውቁም ሰዎች አሉ ብዬ አንስቻለሁ። ፋይዳ የሚባል ራሱ ማያውቁ ሰዎች፣ ምክንያቱም በቅርብ ነው ፋይዳ የመጣው፣ እነሱ ደግሞ የወጡት ከዛ በፊት ነው። ስለዚህ ፋይዳ የላቸውም። ግን ደግሞ ሌሎችኛዎቹ ደግሞ ፋይዳ ያላቸው ፋይዳ ኖሯቸው ይወጡ አሉ። ግን ሊንክ ለማድረግ ሲሞክሩ ኦቲፒ በኤስኤምኤስ ነው የሚልከው። ስለዚህ ሊንክ ማድረግ አልቻሉም። እነሱስ ምንድን ነው የሚያደርጉት ብዬ ይህንን ጥያቄ ጠይቄያለሁ። ሌላ ደግሞ አሁን ፋይዳ የሌላቸው ሰዎች ብር ዳይሬክትሊ ይልካሉ ወደ አካውንታቸው። ከዛ ቀንሰው ደግሞ ለፋሚሊ ሜምበር ወይ ለሚፈልጉት ነገር መግዣም ብቻ ግን ከዛ ላይ አውጥተው ሊልኩ ሲሉ የሚከለከሉ ከሆነ እንዴት ነው ይሄ ነገር ማለት አይጠቀሙ ነው ወይስ እንዴት ነው ይሄ ነገር? እንዴት ነው ይሄ ነገር እንዴት ታዩታላችሁ ብዬ ጠይቂያቸው ነበረ እና እነሱ ለዚህ ሁላ መልስ ሰጥተውኛል፣ ስለ ሞባይል ባንኪንግ ሁሉንም ማለት ነው። ስለዚህ ከእንትኑ እንጀምር አይደለ? ከፋይዳው እንጀምር። ፋይዳ ከሌላቸው ሰዎች በጣም ብዙ ስለሆናቸው ከሱ እንጀምር። ፋይዳ የሌላቸው ሰዎች በየሀገሩ ፋይዳ እንደሚጀመር እና ደግሞ አሁንም ባንክ አታገድም ማለት አልተከለከለም። ስቲል መጠቀም፣ ትራንስፈር ማድረግ፣ ማስገባት ምናምን ትችላላችሁ ስቲል እንዳለ ማለት እሱ ተወስኖ እንትን እንዳልተባለ ጊዜው ገደቡ ገና እንደሆነ ጊዜው ገደቡ እንኳን አልቋል ኖርማሊ፣ ግን ጊዜ እንደጨመሩ ከዛ ደግሞ ፋይዳ በየሀገሩ ኢንተርናሽናሊ በየቦታው ማለት ነው እንደሚጀምሩላችሁ ነው የነገሩኝ። ለጊዜው የጀመሩበት ሀገር አንድ ሀገር ብቻ እንደሆነ ነግረውኛል። ዱባይ ነው። ዱባይ ያላችሁ ሰዎች ፋይዳ እንትን ማድረግ ትችላላችሁ። ፋይዳ ተጀምሯል፣ እዛ ማውጣት ትችላላችሁ። ማታውቁ ሰዎች ካላችሁ ያው እየነገርኳቸው ነው። የምታውቋቸው ሰዎች ካሉ ደግሞ ቪዲዮ ሼር በማድረግ ንገሯቸው ማለት ነው፣ አሳውቋቸው ዱባይ ላይ እንደተጀመረ እና ሌሎች ሀገር ላይ ደግሞ በቅርቡ እንደሚጀመር ፕሮሰስ ላይ እንደሆኑ ነግረውኛል። ከዛ በፊት ግን እንደዚህ እንደማያግዷችሁና የተለያዩ ጊዜያዊ መፍትሄዎችን እንደሚያመጡላችሁ ገደቡ እስኪያልቅ ማለት ነው። አይ ቲንክ ለ6 ወር ነው ያሉኝ። በዛ መሀል ጊዜያዊ እንትን ያመጡላቸዋል፣ ጊዜያዊ መፍትሄዎችን ያመጡላቸዋል እንጂ ዝም ብለው እንደማይዘጉባቸው። ከዛ በኋላ ደግሞ ፋይዳ በየሀገሩ እንደሚጀምሩላችሁና ያንን ኦፖርቹኒቲ እንዳለ ነው የነገሩኝ። አንደኛው ይሄ ነው። ማለት ለሌላችሁ አታስቡ። ዱባይ ያላችሁ ሄዳችሁ አውጡ እና እንደዛ ሊንክ ማድረግ ትችላላችሁ። የሌላ ሀገር ደግሞ የሆናችሁ እነሱ ራሳቸው እንትን አድርጓቸዋል ማለት ተነጋግሮበታል፣ ኦልሬዲ አውርተንበታል ብለዋሉ። በየሀገሩ ይጀምሩላችኋል። ስለዚህ ይሄ ተመልሶላችኋል። አይ ቲንክ አንደኛው። ሁለተኛው ደግሞ አሁን በጣም ያሳሰባችሁ ፋይዳ ኖሯችሁ ከዛ ደግሞ ውጭ ነው የምትኖሩት፣ ፋይዳ አላችሁ ግን ሊንክ ስታደርጉ ኦቲፒ የሚልከው ምንድነው በኤስኤምኤስ። እናንተ ደግሞ ሲም ካርዱን ወይ ይዛቸው ሄዳቸዋል ወይ ኢትዮጵያ ነው ያለው። ስለዚህ ለእናንተ ደግሞ ሁለት አይነት እንደዚህ ጥያቄ ስለጠየቋችሁ ሁለት አይነት ነገር ነግረውኝ ነበር። አንደኛውን የመጀመሪያው ማድረግ የምትችሉት ውክልና ሲም ካርድ እንዲወጣላችሁ ውክልና መላክ ትችላላችሁ። ለሲም ካርድ ብላችሁ ስፔሲፊክሊ ማለት ነው። እንደዛ ውክልና መስጠት ትችላላችሁ፣ ወደ ኢትዮጵያ መላክ ትችላላችሁ። ያኛውን ሲም ካርድ እንዲወጣላችሁ ማለት ነው። የጠቀማችሁበትን እዛ ላይ የሞላችሁትን ሲም ካርድ እንዲወጣላችሁ ውክልና ሰጥታችሁ አውጥተውላችሁ የኦቲፒ በኤስኤምኤስ ሲመጣ ይሰጧችኋል። የፋሚሊ ጓደኛ ኤንዋን እንደዛ ማለት ትችላላችሁ። በሱ አንድ። ሁለት ደግሞ በኦቲፒ ሁለተኛው ደግሞ ኦቲፒ እኮ በኤስኤምኤስ ብቻ አይደለም የሚገባው በኢሜይልም ይገባል ብሏሉ። እኔ ደግሞ ያነሳውላችሁ ጥያቄ ኢሜይል እዛ ጋር ያልጻፈ ሰው ኢሜይል ያላያያዘ ሰው ካሜራ እየተንቀጠቀጠ ነው። እሺ ኢሜይል ያላያያዘ ሰው እነሱስ እንዴት ነው የሚያደርጉት? ማለት ኢሜይል የሌላቸው ሰው ስላቸው ኢሜይል ከሌላቸው የመጀመሪያውን ኦፕሽን መጠቀም ይችላሉ። ህጋዊ ውክልና ሰጥተው በዛ መጠቀም ይችላሉ ብለውኛል። ሁለተኛው ነገር ደግሞ ኢሜይል ማስገባት ይችላሉ ወይ ብዬ ጠይቃቸዋለሁ። ማለት ኢሜይል ያላስገባ ሰው ኦልሬዲ አሁን ፋይዳ ላይ ኢሜይል ማስገባት ቢፈልግ ወይም ደግሞ ስሙ ስፔሊንግ የተሳሳተበት ሰው እንደገና ደግሞ እድሜ ዓመተ ምህረት የተሳሳተ የሆነ ስህተት ያለበት ሰው እንዴት ነው ማስተካከል የሚችለው? ያው ከኢሜይሉ ጋር የተያዘም ነው ማለት ነው። ስለዚህ አፕዴት እንደማድረግ ስለሆነ ስለዚህ እሱን ማድረግ የምትችሉት እዛ ዌብሳይቱ ላይ ትገቡና ያ ኦልሬዲ ፋይዳ ያለበት ሀገር ያላችሁ አሁን ዱባይ የተጀመረበት ላይ ካላችሁ እዛ በመሄድ ማድረግ ትችላላችሁ። ነገር ግን ፋይዳው ኖሯችሁ ግን ፋይዳ ያልተጀመረበት ሀገር አሁን ሁሉም ሀገር አልተጀመረም፣ ዱባይ ብቻ ነው የተጀመረው ብለኛል። እዛ ምን ታደርጋላችሁ? ዌብሳይቱ ላይ ትገቡና አይ ቲንክ ዌብሳይቱን እዚህ ላይ አስቀምጥላችኋለሁ። ከቻል ኮመንት ላይም ታስቀምጥ፣ ኮመንት ላይ ላይክ አድርጉት። ብዙ ላይክ ያገኘ ኮመንት አይ ቲንክ ከላይ ስለሚታይ አንዳንዴ ኮመንት ላይም ተናግራችሁ ሰው ስለሚጠይቅ ብቻ ግን ቪዲዮ ላይም ኮመንት ላይም ለማድረግ እሞክራለሁ። ዌብሳይታችሁ ላይ ትገቡና
እዛ ላይ እንትን ታደርጋላችሁ ማለት ነው። ኢሜይላችሁን ታስተካክላላችሁ፣ ታስገባላችሁ። እዛ ላይ ይመራችኋል ራሱ እና እዛ ላይ ታደርጋላችሁ ኢሜይላችሁን። የተሳሳተ ስም ምንም ካለ እዛ ላይ አፕላይ ነው የምታደርጉት። አፕላይ አድርጋችሁ እንዲስተካከል አዲስ ሳይሆን አፕላይ የምታደርጉት ለማስተካከል ነው ብላችሁ እዛ ላይ ማስተካከል ትችላላችሁ ማለት ነው። ስለዚህ ይሄኛው መፍትሄ አለ፣ በኢሜይል ይገባላችኋል ማለት ነው። የኦቲፒ ነገር ናሽናል አይዲ ያላችሁ ሰዎች ማለት ነው። ሌላኛው ደግሞ የሞባይል ባንኪንግ ነው የጠየቃችሁ። ሞባይል ባንኪንግ ከተያዘ እንዴት ነው የምናስተላልፈው ምናምን ብላችሁኛል። አይ ቲንክ ኦልሬዲ ይሄ ተመልሷል። ምክንያቱም አልተከለከለም እስካሁን ምንም የተከለከለ ነገር እንደሌለ እና ስቲል መላላክ እንደምትችሉ ስለነገሩ መላላክ ትችላላችሁ። በዛ መንገድ ደግሞ ፋይዳ የሌላችሁ ሲደርስ ነው ማውጣት ትችላላችሁ። ያላችሁ ሰዎች ደግሞ በኢሜይል በምትጠቅማችሁ እንትን ማድረግ ትችላላችሁ። ስለዚህ አልታገደም፣ ገና 6 ወር ጊዜ ተሰጥቷል። ስለዚህ በዛ መሀል ጊዜያዊ ነገር ያመጣሉ ለእናንተ ጊዜያዊ መፍትሄ እንደሚሰጧችሁ እና ምንም እንዳያሳስባችሁ እንድትጠቀሙ ይሄንን ነገር ነው ከነሱ ጋር የተወያየ ነው ማለት ውይይት ሳይሆን አክቹዋሊ ጥያቄና መልስ ነው። እኔ ይሄን ነገር እንዴት አሰባችሁ፣ ይሄን ነገር እንዴት አሰባችሁት ነው። ያሰባችሁት ነገር እስካለ ንገሩኝ ያልኳቸው ያው እነሱ ኦፍኮርስ አስበንበታል ተነጋግረንበታልም ይሄ እቅድ አለ ብለው አስረድተውኛል። አሁን ያልኳችሁ ነገር ነው ያለው። ሌላ ደግሞ አንድ መጨረሻ የጠይቃችሁ ጥያቄ አለ። ይሄ እንኳን ከነሱ ጋር የተገናኘ አይደለም። ጠይቂያቸው ነበር ግን አክቹዋሊ ከነሱ ጋር ምንም የተገናኘ ነገር አይደለም ይሄ። ምክንያቱም ሞባይል ባንኪንግ ከፍታችሁ ከወጣችሁ በኋላ ከሆነ ጊዜ በኋላ ሞባይል ባንኪንግ አልሰራም ይላቸዋል። ይሄ ከባንክ ጋር የተገናኘ ነገር ነው እና ይህንንም ደግሞ ለመጠየቅ ዋና ሄድ ኦፊስ ባንክ ሄጄ ነበር። አጋጣሚ ስብሰባ ላይ ስለሆኑ መግባት አልቻልኩም። ስለዚህ ዝም ብዬ እዛ ደክሜ ነው የመጣሁት እና እንትን አደርጋለሁ ወይ ደውልና ነገ ደግሞ ሞባይል ባንኪንግ አልሰራም ሲላችሁ በመሀል መጠቀም አይቻልም ታውቃላችሁ። እንትን ካለ ባንክ ሄዳችሁ ነው የምታስተካክሉት እና ባንኮችንም ደግሞ ሄጄ ለማናገር እሞክራለሁ። ይህን ነገር እንዴት አያችሁ? እኛ ኢትዮጵያ ያለ ነው ችግር የለውም መተን ማስተካከል እንችላለን። ግን ውጭ ያሉ ሰዎች ለእነሱ የሆነ ወይ ማናጀር እንዲሰጧችሁ ወይ ደግሞ ኮንታክት የሚያደርጋችሁ ሰው እንዲሰጧችሁ ምናምን እስቲ ሀሳብ ሰጣችኋለሁ። ጥያቄዎችንም እጠይቃቸውና ተመልሼ መጥቼ ደግሞ ለእናንተ አሳውቃችኋለሁ። ምክንያቱም ሌላ ሀገር ላይ በነገራችን ላይ ማናጀር አለ። እንደዚህ ሌላ ሀገር ባንክ አካውንት ስትከፍቱ አንድ ሰው ይሰጧችኋል። ለእኔ አክቹዋሊ ማናጀር ስለተሰጠኝ እንጂ ማናጀር ሳይሆን የሚሰጣችሁ አንድ ሰው ከእናንተ ጋር ኮሚኒኬት የሚያደርግ ሰው ይሰጣችኋል። ከዛ ከእነሱ ጋር ታወራላችሁ። የሆነ ችግር ቢኖር ወደ ሌላ ሀገር ትራቭል ስታደርጉ ሌላ ሀገር ስትኖሩ ምናምን ኮሚኒኬት የሚያደርጋችሁ ሰው ይሰጣል። እሱን ኮንሲደር እንዲያደርጉ አውራቸዋለሁ። ይሄን ይመስላል ጋይስ። ወዳችኋለሁ። ባይ